እግዚአብሔር ይመስገን። ሰላም ነህ? ወይ ቁጭ በል አደፍርሴ። ወየ አሜሪካን ጥሩ ጎብኝተህ መጣህ? አዎ በደንብ ጎበኘው። ልጆች ሚስትህን ይዘህ ነው የሄድከው? ሚስቴ እንኳን አልሄድም፣ እዚሁ ይሻለኛል። በእኔ በስተርጅና ፒራል ላይ አልወጣም አለች። ልጆቹንም ተስቷ ጋር ትተህ ነው የሄድከው? አንደኛው ልጄን ይዤው ሄጃለሁ። እንደምን ነው? ደህና ኖት እማማ ዝናሽ? ወይ አናፈቅዎትም? ሰላም ነህ? ደህና እግዚአብሔር ይመስገን። ልጆቹ ሶስቱም ጤና ናቸው? ሁሉም ደህና ናቸው። አንዷ ሴት ለብቻዋ አይደል የተወለደችው? ሁለቱ ወንዶች መንታ። እዛ አሜሪካ ልቆይ ነበር ትንሽ። በረዶ በረዶ ዘነበ ማለት በረዶ እኮ እግዜር ሲቆጣ ነው። በረዶ እግዜር ሲቆጣ ነው። በረዶ ሰማይ አይደል እንደምወደው የእግዜር ቁጣ ነው። እግዜር ሲቆጣ ነው። የዛ ሀገር በረዶ ደግሞ እማማ ዝናሽ እንደው አንዴ ሲዘንብ በቃ እንዲሁ ክምር ነው የሚለው። ድንጋይ ነው የሚያካክለው። በል እንደ ድንጋይ እንኳን አይደለም፣ እንደ የሆነ ይሄ እንደ አመን እንደ ብናኝ ነገር ነው። በቃ እንደው አልኮት እንደው በቃ በረዶ ሲሉት በረዶ እንዳይመስል በረዶ የእግዚአብሔር ቁጣ ነው። አዎ ሰው እየሄደ አሜሪካን፣ ተዚህ እየሄደ እዚህ አዲስ አበባ እየሄደ አሜሪካን። ሰው ደግሞ እዛ ሂጅ አሜሪካ እማማ ዝናሽን አምጣቸው። እማማ ዝናሽን ይዛቸው ለምን አልመጣህም? ለምን አባታቸው ምን አውቃለሁ። ጊዜ ሞቴ የደረሰ አሮጊት ደክሜ ጉልበቴ ቆሞ አይሄድ እግሬ አይራመድ። እኔ በስተርጅና አሜሪካ እሳቸው ምን ያደርጋሉ ብዬ ስላቸው እዛ ጥሩ ምግብ አለ፣ ጥሩ ምግብ